ያው 929 ማለት ነው። ቅድም ስንት ነበረን አይታችኋል። አሁን ጨምሮ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። በሌላ ቪዲዮ ተመልሰናል። እንግዲህ ዛሬ ደግሞ የምናየው እንዴት አድርገን ዶላር መስራት ቤታችሁ ቁጭ ብለን ዶላር እንዴት እንደምንሰራ ያለምንም ወጪ ያለምንም ስራ አፕሊኬሽኑን ብቻ በማውረድ እንዴት እንደምንሰራ ነው ማሳያችሁ ዛሬ በዚህ ቻናል። እንደምታዩት እዚህ ጋር ነጥብ አለኝ። እዚህ ጋር ከፈለጋችሁ ምን ያህል እንደላኩኝ ያው እዚህ ጋር እንደምታዩት ይሄ በሙሉ የላኳቸው ናቸው። ወደ 20 10 1 49 ምናምን የሚል የላኩ ነው። ከፈለጋችሁ ዋሌቴንም ማሳየት እችላለሁ። ምንም ልፋት አይጠበቅባችሁም። በቤታችሁ ቁጭ ብላችሁ ነው የምትሰሩት። ምንም የምታወጡት ነገር የለም። ብቻ ከእናንተ ይበዛ 3 ደቂቃ ብቻ የሚያስፈልገው እሱም አፕሊኬሽን ለማውረድ ነው። ይሄ ነው ዋሌቱ። እንግዲህ ይሄን ይመስላል። ከዛ ላይ ላኩት ማለት ነው። ለማየት ከፈለጋችሁ እዚህ ጋር አለ የላኳቸው ማለት ነው። ከዛ ሰብስቤ የላኳቸው ነው እዚህ ጋር ያሉት። በእንደዚህ አይነት መንገድ መስራት ትችላላችሁ። አሁን እንዴት ነው የምናገኘው አፕሊኬሽን ላላችሁ ወደ ቴሌግራም ቻናል ላይ ትገባላችሁ። ሌላ አፕሊኬሽን ብዙ ስላለው በዛ ስም መጀመሪያው እንደሚያስፈልገን VPN ነው። VPN ለማግኘት እዚህ ጋር ሊንክ አለ። እሷን ትነካላችሁ። ወደ ፕሌይ ስቶር ይወስዳችኋል። እኔ ስላወረድኩት ሬዲ ኦፕን ነው የሚለኝ፣ እናንተ ጋር ግን ኢንስታል ነው የሚለው ማለት ነው። ይሄን ካወረዳችሁ በኋላ አሁን ትመለሱና ወደ ክሪፕቶን ታብ የሚባል አፕሊኬሽን አለ። እሱንም አሁን ያሳያችሁን ማለት ነው። በዚህ ሊንክ ትገቡና የሆነ ወደዚህ ያመጣችሁና እንድታወርዱት ከስር ፕሌይ ስቶር ወይ ምናምን ያለ ያመርጣችኋል። እሱንም ዳውንሎድ በማድረግ እንትን ማድረግ ትችላላችሁ። ይሄው ይሄን ይመስላል ኢንተርፌሱ። እዚህ ጋር ጉግል ፕሌይ የሚል አለ። ቴሌግራምም ምናምን እያለ ያመጣላችኋል። ይኸው ቴሌግራም አለ። ይሄም ዌብሳይት አለ። ለዛሬ የምናየው የአፕሊኬሽኑ ስለሆነ ወደ አፕሊኬሽኑ ጉግል ፕሌይ ትነካላችሁ። ይሄው ወደ ጉግል ፕሌይ ያመጣን ማለት ነው። ምንድነው የምናደርገው? ኢን ፕሌይ ስቶር አፕ የሚል አለ። እሱን አንድ ክሊክ ማድረግ ነው። ከዛ ቀጥታ ይወስዳችኋል። ይሄው በዚህ ሊንክ ግቡ ያልኳችሁ ምክንያት ያው እዚህ ጋር እንደምታዩት አንድ አለ። እስኪ ላሳያችሁ። ያው እሱ የሚመስሉ ብዙ አይነቶች አሉ። አሁን ለምሳሌ እዚህ ጋር ሁለቱ እንደምታያቸው ሌላ አይነት ናቸው። እነዚህም እነሱ ያነስላሉ። በሊንኩ ብትገቡ የተሻለ ቶሎ ለማግኘት ይመቻቸዋል። ሶስተኛ ደግሞ የሚቀራ ምንድነው? ዋሌቱን ማለት ነው። ይሄው NC ዋሌት ክሪፕቶን ዊዝድሮው የሚል አለ። እሱን ካወረድን በኋላ እንደምንሄደው አካውንት ወደ መክፈት ማለት ነው። እሺ አሁን ቀጥታ የምንገባው ወደ ሳይን አፕ ወደ ማድረግ ነው። መጀመሪያ አፕሊኬሽኑን ትከፍቱታላችሁ። ምንም ደቂቃ አይፈጅም። ሳይን አፕ ካደረጋችሁ መጨረስ ነው። ግን ከዛ በፊት VPN ማብራት ይኖርብናል። ማንኛውንም VPN ማብራት እንችላለን። ግን እኔ ኒንጃ VPN ስለሚመቸኝ እሱን ነው መጀመሪያ መከፍተው። ከዛ አንዱ VPN የፈለጋችሁት ጋር ታገናኙታላችሁ። VPN-ን አገናኘ ማለት ነው። VPN አገናኙ ያልኩበት ምክንያት ነፃ እንዲሆንላችሁ ነው። ያለው እዚያ ያስከፍላችኋል። ከዛ ወደ አፕሊኬሽኑ መሄድ ነው። ስትከፍቱት ራሱ 10 ቦነስ ሰጣችሁ የሚያስጀምራችሁ ማለት ነው። 10 ነጥብ ይሰጣችኋል። ያው ሳይን ኢን ዊዝ ጉግል ምትላለች ከስር እሷን አንዴ ክሊክ
ያው እዚህ ጋር የምትጠቀሟቸውን ይደረድርላችኋል። እኔ ለአሁን በአንዱ ኢሜል የምትጠቀሙትን በቃ እናንተ የማትረሱትን ኢሜል አካውንት ትመርጡላታላችሁ። እናንተ ምንም አይነት ልፋት አይፈልግም። ለዛ ነው ምርጫ ያደረኩላችሁ። ያው ከፈተ ማለት ነው። አሁን እዚህ ጋር 14 ነጥብ የሚለው ከዚህ በፊት ተጠቅሜ ስለነበረ ነው። ይሄን አካውንት ባላንስ ብለን ደግሞ ብንገባ ያው ይሄን ይመስላል። ባላንስ ብለን ብንገባ እንደዚህ ይሆናል። እናንተ ማድረግ ያለባችሁ እዚህ ጋር ልጅዋን አንድ ክሊክ በማድረግ መቁጠር እንዲጀምር ብቻ ማድረግ ነው። ያው ለኔ እንደዚህ የሚሆነው ኔትወርክ ማይመች ቦታ ስለሆንኩኝ ነው እንጂ እናንተ ጋር እቺኛዋ እዚህ ጋር እቺ ነገር እንደዚህ ማሽከርከር ጀምራለች ማለት ነው። እናንተ ጋር ወደ ላይ ምናምን ያለች መቁጠር ይጀምራል ማለት ነው። በየቀኑ በገባችሁ ቁጥር እንደዛ ማድረግ ትችላላችሁ። ከዛ እንዴት ነው ዊዝድሮ የምናደርገው ለሚለው ባላንስ አድ ሲመጣባችሁ እናንተ ስኪፕ ያደረጋችሁ ማሳለፍ ነው። ማስታወቂያዎቹን ካሳለፋችሁ በኋላ እንደምናደርገው ወደ ባላንስ እንገባና ከዛ ኢሜል አካውንት የምንመርጥለት ኤንሲ ዋሌት የከፈትንበት ማለት ነው። ከፈለጋችሁም በሌላ ቪዲዮ ኤንሲ ዋሌት እንዴት እንደሚከፈት አሳያችኋለሁ። ከዛ ትመርጡለትና እንደምናደርገው እዚች ጋር እንሄድና ማክስ የምትሏን አንዴ ትነኩና ዊዝድሮው ከዛ ፕሮሰስ ያደርጋልና ያዘጋባላችኋል ማለት ነው። ልኳል ማለት ነው። ላከልኝ። አሁን ለማየት የተላከልንን ወደ ኤንሲ ዋሌት እንሄዳለን ማለት ነው። ከዛ ወደ ኤንሲ ዋሌት ከሄድን በኋላ እንደምናደርገው ፓስወርዳችን መክፈት ከዛ ቀጥታ ማየት ነው። ያው 929 ማለት ነው። ቅድም ስንት ነበረን አይታችኋል። አሁን ጨምሯል ማለት ነው። ከፈለጋችሁ ወደ ሂስትሪው ገብታችሁ ምን ያህል እንደተላከ ማየት ትችላላችሁ። ዝም ብላችሁ በማስቀመጥ ብቻ ነው። አሁን ስንት ነበር እንደዚህ በ14900 ምናምን ከደረሰልኝ ዝም ብላችሁ በማስቀመጣችሁም እንደዚህ አይነት አካውንቶች ብዙ በመክፈትም ብዙ መስራት ትችላላችሁ ማለት ነው። ግን ማስጠነቀቃችሁ $1 ገና እንደሞላ ብታወጡ $1 ካልሆነም ወይም እስከ 5 እስከ $10 ሲደርስላችሁ ቶሎ ብታወጡት ብዬ እመክራችኋለሁ። ምክንያቱም ዋሌቱ አንዳንዴ ላይ ከፍት ይችላል። በሌላ ቪዲዮ እስከምንገናኝ ድረስ ደህና